በዛሬው ቪዲዮ እህሏ ላይ ከሪማን ፊዳን ማን እንደሆነች የምታውቅበትን በቤቷ ውስጥ ሂዳ የምትይዝበትንና አይሼ በሰርጉ ቀን መርተን አላገባም የምትብበትን ሀሳብ የምትቀይርበትንና ከአርናን ጋር ለመጋባት የምትወስንበትን እንዲሁም አይዳና ያልሲን ኤጄን ለማጥመር ሲሞክሩ አለ የሚያውቅበትንና ሌሎች ማስደንጋጭና ጓጉኝቶችን ይዤ ቀርቤያለሁ። ወደ ትዕይንቱ አለፍኩኝ። ዛሬ ከሪማን ትልቅ መረጃ ተነግሯታል። እሱም የፊዳንን ቤት ተገኝቷል። እናም ፊዳንን ሂዳ ማን እንደሆነች ልታውቅ ነው። ግን ይህ በእንዲህ እንዳለ ቤቷ ውስጥ እየነበረችው ፊዳን ደግሞ መውጣት መሄድ አለብኝ ብላ በፍጥነት ወደ እነሱ ቤት ሳይመጡ እሷ እዚያ ደርሳ የሚፈጠረውን ነገር መመልከት ፈልጋለች። እናም አሁን መሄድ አለብኝ በማለት በፍጥነት ከሪማን ደግሞ ተንስታ ትሄዳለች። አይዳ በዚህ ጊዜያት ላይ ምንም ነገር አታውቅም። ሰናይ የምትገኘው ደግሞ ከአይሴ ጋር ነው። ዛሬ አይሴና እንዲሁም ደግሞ ምርት ይጋባሉ። እናም ሰናይ አይሴን ሜካፕ የሰራቻት ጸጉሯን እያሳመረችለት ትገኛለች። እርጉ ድግስና እንዲሁም ሁሉም ፕሮግራሞች ተዘጋጅተው ይገኛሉ። ፊዳን ወዲያው ወደ ወንድሟ ቤት ማለትም ደግሞ ወደ ቤቷ ታመራለች። የሄደችበት ሁለት ምክንያቶች ናቸው። የመጀመሪያው ለሰርጉ፣ ሁለተኛው ደግሞ ከሪማን መታ የሚፈጠረውን ነገር አስቀድማ ለማስተካከል ነበር። ዘሪን ወደ ሰርጉ ጋር አልሄድም እሱ የኔ ልጅ አይደለም ስትል፣ በሌላ በኩል ፊዳን ደግሞ ልጅሽ ነው፣ ይወድሻል፣ በጣም ያከብረሻልም ስትል ትነግራታለች። ሰናይ መታ ሁለቱም ዘሪንን መክረዋት ዘሪን ወደ ሰርጉ እንድትገኝና ወዲያው በፍጥነት ሰርጉ ቦታ እንድትሄድ ያደርጓታል። በሌላ በኩል ኤጄና እንዲሁም ደግሞ አሊ የፍቅር ህይወትን ለመጀመር አሊ በሚችለው አቅም ኤጄን የገፋት ይገኛል። ምንም እንኳን እስካሁን ድረስ ኤጄ ግን በምንም አይነት የፍቅር ሁኔታ እሱን የተመለከተችው አልነበረም። እሱም ከእሷ ጋር አብሮ ጊዜ ማሳለፍን ፈልጎ አብሯት ይቀመጣል። ሰናይ አውቀውታል ቤቱን እና ዛሬ ይመጣሉ። የእውነት ከሪማን ዛሬ ወደዚህ ቤት ትመጣለች እና አንቺ እኔን ሆነሽ እንድትሰውኝልኝ ይፈልጋለሁ። እነሱ ሲመጡ አንቺን እንዲያገኙሽ እባክሽን እንደዛ አርጊልኝ ብላ ትለምናታለች ፊዳን። ግን ሰናይ እምቢ፣ እኔ ይህንን ነገር ማድረግ አልችልም ስትል ትነግራታለች። ፊዳንና እንዲሁም ደግሞ ምርት ከተገናኙ በኋላ ሁለቱም ተቃቅፈው ወደ ሰርጉ ቦታ እንድትመጣ እየጠራት አሁን ወደ ሰርጉ ይሄዳሉ። በሌላ በኩል በድንገት ደግሞ ከሪማንና እንዲሁም ሰውየው ተገናኝተው ሰላዩ ሁለቱም ተያይዘው በፍጥነት ወደ ፊዳን ቤት ያመራሉ። አሁን ፊዳን ቤት ውስጥ እየጠበቀች ነው። እናም ዛሬ ከሪማን ጋር መታ ትጋፈጣለች እዛ ቤት ውስጥ። እናም ሁለቱም ያወራሉ። በመጨረሻም ነጃት አክሱ ቶብራክ እንደሆነ ታውቃለች። አሊያም ደግሞ ከሪማን ቤቱ ጠፍቷት ትመለስ ሲሆን እስከ ትዕይንቱ ፍጻሜ አብራችሁ ቆዩ። ሰርጉ ቦታ ላይ ምርት ይደርሳል። ግን እስካሁን ሙሽራዋ አይሻ አልመጣችም። እሷን እየጠበቀ ወዲያውም እንደደረሰችና በቅርቡም እንደምትመጣ እንደነገረችው ተናግሮ ወዲያው ሁሉም ፕሮግራሞች ይዘጋጃሉ። አይሼ እናቷ ጋር ትገኛለች። እናም አሁን ወደ ሰርግ ቦታው ልትሄድ ተዘጋጅታለች። እናም ከእናቷ ጋር ጥቂት ወሬዎችን እያወራች ነበር። በሰዓቱ ዘሪን ወደዛ ቦታ ትመጣና ምርትን ሰላም ትለዋለች። እናትና ልጅም በመጨረሻም ይታረቃሉ። ከሪማን ደግሞ ስለ ቤቱ ካጠያየቀች በኋላ የት እንደሚገኝ ቤቱ ተነግሯትም ወደዛ ቦታ ታመራለች። ያልሲን አይዳ ላይ ከደወለባት በኋላ ኤጄን አሳልፈሽ ቶሎ እንድትሰጨኝና ከኔ ጋር ፍቅር እንድትሰራ አብሬያት መኖር እፈልጋለሁ ሲል ይነግራታል። እሷም ግን በዚህ ሰዓት ላይ በፍጥነት እንደማይሆንና መረጋጋት እንዳለበት የራሷ ህይወትና የራሷ ምርጫ እንዳላት ትነግረዋለች። ያልሲንም ግን እኔ መረጋጋት እንደማልችል ታውቂያለሽ፣ የያዝኩት መረጃ ቦምብ ነው፣ ሳላፈነዳው ቶሎ በይ ሲል ይነግራታል። እባክህ ቀስ በል፣ ኤጄን ማሳመን አለብኝ፣ እናንተ ጋር ዛሬ እንድትመጣ አደርጋታለሁ። ይህንን ሁሉ ነገር ስታወራ ከኋላ ኤጄን የሚወዳት አሊ ሁሉን ነገር ያዳምጣል። እናም አይዳና እንዲሁም ደግሞ ያልሲን እቅድ እያቀዱ እንደሆነ ሁሉን ነገር አሊ ከኋላ ሆኖ ያዳምጣል። አሁን ኤጄን ፍቅረኛውን ለማዳን በሚችለው አቅም ይሞክር ይሆን ወይስ ምን ያደርጋል? ከመስኮት ውስጥ ሆና እየተመለከተች የምትገኘው ፊዳን ከፊት ለፊቷ እየቆሙ መኪና የማን እንደሆነ ተመለከተች። ከሪማንን ከመኪና ውስጥ ስትወርድ ተመለከተቻት። ፊዳን ዛሬ አለቀልሽ፣ በቃ አለቀልሽ፣ ተይዘሻል፣ እቺ ሴትዮ ዛሬ ትይዘኛለች በማለት በጣም ሰግታ ተቀምጣ ትገኛለች። በሌላ በኩል እስካሁን ሙሽራዋ አልመጣችም። ምርት በጉጉት እየጠበቃት ይገኛል አይሼን። ሰናይ ሁሉንም ነገር ከሩቅ ሆና ከሪማን ቤት ውስጥ ልትገባ ስትል ትመለከታለች። እናም ወዲያው በጓሮ በር በፍጥነት ወደዛ ቤት ውስጥ ትገባለች። በራፉን የከፈተችው አይሺ ከፊት ለፊቷ አርናን ይመጣል። አርናን ከመጣ በኋላ በራፉን ሲያንኳኳ ትመለከታለች። አቶ አርናን ለምን መጣ? እንዴትስ መጣ? በማለት ትጠይቀዋለች። እሱም ወደፊት ለፊት የተጠቃት እውነታው እኔ እዚህ የመጣሁበት ዋነኛ ምክንያት ተረጋጊ ነግሬሻለሁ በማለት ወሬና ንግግሩን ይጀምራል። ምርትን ማግባት አትችይም ሲል ይነግራታል። እሷም ምርትን ማግባት እፈልጋለሁ፣ አፈቅረዋለሁ፣ እወደዋለሁኝ ስትለው እሱም ግን ምርት የተኮሰበት ሰው ስለሞተ አንቺ ማግባት እሱን አትችይም፣ የምታገቢ ከሆነ እኔ እሱን አሳስረዋለሁኝ፣ ይታሰራል፣ ዘላለሙን የሚማቅቅ ይሆናል። ስለዚህ የእሱን ህይወት ማዳን የምትፈልጊ ከሆነ ፈጽሞ ምርትን ማግባት አትችይም ይላታል። ልቧ ለሁለት ይከፈላል።
በሌላ በኩል አሁን የፊዳን በር ሊንኳኳ ነው። በራፉ ይንኳኳል። ማንም የሚከፍተው ሰው የለም። ከሪማን አንኳኳች። በራፉን ግን ጥለው ትላለች። በዚህ ሰዓት ላይ ወንዱ ሊገነጥለው ሲል በድንገት ሰናይ በራፉን ትከፍተዋለች። አቤት ምን ፈልጋችሁ በማለትም ትናገራለች። ከሪማንም በዚህ ጊዜ ናት ላይ ፊዳንን ፈልገን ነበር ስትል እኔ ነኝ ፊዳን በማለት ሰናይ ራሷን እንደ ፊዳን አድርጋ ለከሪማን ታስተዋውቃታለች። እሷም ወዲያው እኔ የነጃት እናት ነኝ። ነጃት ማን ነው? እኔ የነጃት አክሱ እናት ነኝ። የነጃት አክሱ እናት ነሽ? አዎ። እሺ ከ5 ዓመታት በኋላ እዚህ መጣችኋል። እናም ደግሞ ለብዙ ጊዜያቶች ፈልጋችሁ ነበር። አሁን ለምንድን ነው የመጣችሁት? ለምን እንደመጣች ልትነግሪኝ ትችያለሽ? በማለት ሰናይ ድራማዋን ተሰራለች። እንደማትፈልጋቸውን የራሷ ህይወት እንዳላት ልጅ እንደወለደች እንዲሁም አዲስ ባል እንዳገባችና ባሏ ፈጽሞ ስለ ነጃት መስማት እንደማይፈልግ እናም አሁን ላይ ሊያያት እንደማይፈልግና ከዚህ ቦታ እንዲሄዱ ትነግራቸዋለች። ከሪማንም ግን ልንረዳሽ አሊያም ገንዘብ ልንሰጥሽ ነው የመጣ ነው እንጂ ፈጽሞ ምንም ነገር አንፈልግም ስትል በዚህ ጊዜያት ላይ ባሌ ከማንም ሰው ገንዘብ እንዲቀበል አይፈልግም። በተለይ ደግሞ ከነጃት ቤተሰቦች እናንተ የምትሆኑ ለዘመናት እኔ ጋር ሳትመጡ ቀርታችሁ ዛሬ ላይ ስለመፈልጋችሁና መጠይቃችሁ ምን የሚሉት ነው? እባካችሁ ከቤት ሄዱልኝ ስትል ሰናይ ትልቁን ድራማዋን በከሪማንና እንዲሁም ይዛ በመጣችሁ ሰላይ ታስነዛለች። ዳግመኛ ወደ ቤቴ እንዳትመጡ፣ ስለኔም እንዳታጣሩ፣ ባሌም ስለዚህ ነገር መስማት የለበትም ስትል ትነግራታለች። ከሪማንም በጣም ይቅርታ ስለመጣን በቃ የመጣ ነው ስለዚሁ ነበር፣ ግን አይ እኔ እናንተን አልፈልጋችሁም። አዎ አውቃለሁ የነጃትና እንዲሁም ደግሞ የህፃኑ እኔን ሀዘን በጣም ጎድቶኛል፣ ግን ቢጎዳኝም ሀዘኑን ዛሬ ላይ ረስቼ የራሴን ህይወትና ልጅ መስርቻለሁ። ስለዚህ ባካችሁ ደግማችሁ ህይወቴ እንዳታበላሹብኝ ስትል ነግራቸው ከቤት እንዲሄዱ ታደርጋለች። እናም በመጨረሻ ከሪማንና እንዲሁም ሰላዋ ተያይዘው ይሄዳሉ። ምርትን ማግባት እችላለሁ፣ እንደዚህ አትለኝ፣ ምርትን ማግባት አትችይም፣ በቃ ሰው አይሆንም ብዬሻለሁ፣ እባክህ እንደዛ አታደርግ አርናን፣ እባክህ አይ እኔ ነው ማግባት ያለብኝ ሲል አርናን ከፊት ለፊቱ አቁሞ ሀሳቡን ይሰጣታል። በዚህ ሰዓት ላይ የአይሺ እናት ስትመጣ ስለተፈጠረው ነገር ስታውቅም እሺ በቃ እንደዛ ከሆነ ምርትን አታገባውም፣ አንተ ብቻ ምርትን አደንላት፣ እናም ከአንተ ጋር አጋባታለሁ ስትል ትነግራታለች። በዚህ ሰዓት ላይ ምርትን ልታገባ የምታፈቅረውን ሰው ልታገባ የነበረችው አይሺ የእሱን ህይወት ለማዳን ስትል ሰርጉን ለመሰረዝና ወደ ሰርግ አዳራሹ ከመሄድ ራሷን ትቆጥባለች። በሌላ በኩል ደግሞ ፊዳንና እንዲሁም ደግሞ ሰናይ በጣም ደስ ብሏቸው አሁን ላይ ስለ ማንነቷ ሳይታወቅባት ስላለፉ ደስ ብሏቸው እርስ በርስ ማውራት ይጀምራሉ። አርናን በጣም እንደሚወዳት እየነገራት ከዚህ በኋላ ህይወቱን ለሱ የምትሰጥ ከሆነ እሱ ደግሞ የምታፈቅረውና የምትወደውን ምርትን እንደሚታደግላት ይነግራታል። ፊዳንና ሰናይ እርስ በርስ የተሳሳቁ አሁን ላይ እውነታውን አውቀሻል፣ ስለዚህ ነጃት ማለት ቶብራክ ነው፣ እሱ እንዲያስታውስ ካደረግሽ ሁሉን ነገር ትወስጃለች ስትል ሰናይ ለፊዳን ትነግራታለች። ምርት ወደ ቤት ውስጥ ይመጣል። እናም አልመጣ ያለችውን ሙሽራ ገብቶ ሲያወራትና ሲያናግራትም እሷም ልታገባው እንደማትችልና አብራው መኖር እንደማትችል ትነግረዋለች። በዚህ ሰዓት ላይ ምርትን በጣም ልቡ ይሰበራል። ከፊት ለፊትም ቆሞ ለምን እንደዛ ያደረግሽብኝ ስላት እሷም የተሳሳተ ውሳኔ እንደነበርና እንደቸኮለችም ነግራው ትዳሩ እንደማይሆንና እንደማይከናወን ትናገራለች። ተጠርተው የነበሩት ሰርግ ላይ ሁሉም ሰዎች አሁን ይበታተናሉ። ተመልካቾች የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ቀጣይ በአጓጊና አስደንጋጭ ትዕይንቶች እስከምንመለስ ከዚህ ለተከታተላችሁን ከልብ አድርገን እናመሰግናለን። ቀጥላል።